ናቸው ተብሎ ነው የተቀመጠው። ገነት ውስጥ እንዳሉ ተብሎ ተቀምጧል። እንዲሁም ህፃናትም በገነት ውስጥ እንደሚኖሩ አምላክ በነቢያት ሰለላሁ በኩል እዚህ ጋር ነቢያቶች በገነት ውስጥ ናቸው ተብሎ ነው የተቀመጠው። ናቸው ያሉት ከፍርድ በኋላ በርዘኽ አሁንማ የማንኛውም እንትን እኮ በርዘኽ ሱናን አቢ ዳውድ 25 21 ኔትወርክ ግን በጣም ቆይቶ ነው የሚደርስ መሰለኝ 25 አዎ ኔትወርክ በጣም ይጨናነቃል። እኔ ጋር ትንሽ ያስቸግራል። አሁን ወደ አንተ ጋር ልምጣና ወገናችን ወደ አንተ ጋር እንምጣና ደግሞ እንጠይቅህ ፈቃደኛ ነህ? አይደለም ቆይ ያልጨረስኩት አለኝ እንዴ ያልጨረስኩት ጠየቅና ደብል ስታንዳርድ አንዴ እንጠይቅህ በዚሁ ቶፒክ ማለት ነው ባነሳው ቶፒክ ላይ አይደለም ያው አሁን ተውራት ላይ ነው ያለሁት ምሳሌ የእናንተ ማባት የኛ ማባት ሙሳና አደም ናቸው አይደለ? ኖ ቆይ አንዴ ቅድም ያነሳው ፖይንትም አለ ረስቸው ነበር እንደውምና አንዴ ትልቁ ላይ አድርጉኝና እንመልከተው እስቲ። ኦርቶዶክስን አይደለ ዳዊት አንተ ኦርቶዶክስና ኦሪት ዘጸአት ላይ ምን ይላል መሰለ? ኦሪት ዘጸአት ምዕራፍ 20 ቁጥር 4 ላይ በላይ በሰማይ ካለው በታችን በምድር ካለው በታችን በውሃም ካለው ነገር የማናቸው ምሳሌ ተቀምሰል ለአንተ አታድርግ ይላል። አትስገድላቸው፣ አታምልካቸው ይላል። ግን ኦርቶዶክሶች ይህን ተግባራዊ አታደርጉም። ለማርያም ትሰግዳላችሁ፣ ለፎቶ ለማርያም ትሰግዳላችሁ። አዎ እናንተ አዳም መላእክቶች ለአዳም አልሰገዱ? እንደዛ አይደለም የተጠየቀው። እዚህ ጋር መጽሐፍ መልስልኝ ቃል በቃል ነው እየጠየቃለሁ። የኛ ለአዳም ሰግደዋን አልሰገዱም ነው። ምን አይነት ስግደት ነው የሰገዱት? ነቢያት የሚለውን ደግሞ ማለት እዛ ጋር የነበሩ መላእክት የሚለውን ማስረጃ አለ። እሺ ያክብሩት ስግደት ነው እዛ ጋር የሰገዱት መላእክቶች። ይሄን መልስልኝ። መላእክቶች ለአዳም ሰግደዋን አልሰገዱም? የአክብሮት ስግደት እዛ ጋር ሰግደዋል። ነገር ግን የአምልኮ ነው እናንተ የምትሰግዱት ነው። እኔ ፖይንት ለማርያም የአምልኮ ስግደት ሰግዳላችሁ። መረጃ ስጠኝ። የአምልኮ ለማርያም ለአምልኮ ስግደት ሰግዳችኋል የሚል መረጃ ስጠኝ። አይሄው ላሳየህ እኮ ላሳየህ ነው። አንዴ ተረጋጋ። ኔትወርክ ነው መሰለኝ በጣም እንትን እያለ ነው። እሺ ልክፈትልህ። አንዴ ትልቁ ላይ አድርጉኛው ነው። ኦኬ እንግዲህ እንደ ኦርቶዶክስ አስተምህሮ ለማርያም ይሰገዳል። ምን አይነት ስግደት? የአምልኮ መስዋዕት ያለበት ስግደት ማለት ነው። እንዝራ 7 በማርያም ምዕራፍ 5 ቁጥር 98 እመቤቴ ማርያም ሆይ ያለ ከዛ ለአንቺ የምስጋና እጅ መንሻ ቀርበ በመፍራት ምገዛ በመስገድም እጅ ነሳሻለሁ የአምልኮ መስዋዕትን ለአንቺ ሰዋለሁ ይላል። የአምልኮ መስዋዕት ለማርያም ሰዋላችሁ ዳዊት። የአምልኮ መስዋዕት ይሄው የአምልኮ መስዋዕትን ለማርያም ሰዋለህ። እኔ እንግዲህ የእናንተ መጽሐፍ ነው። ይሄን የጻፉት አባ ጊዮርጊስ ዘጋስጫ ናቸው። እሺ የኢትዮጵያ ሃይማኖት መሰሶ የኦርቶዶክስ ቤተክርስቲያን መሰሶ ናቸው። ስለዚህ ለማርያም አንተ የአምልኮ መስዋዕትን ትሰዋለህ ወይስ አትሰዋም? አምልኮ ማለት ምን ማለት ነው? ለአምላክ የሚገባ አምልኮ ምን ትርጉማለሁ? አምልኮ እስቲ ማስረጃ ስጠኝ። ስንት አይነት አምልኮ? መለከ ገዛ ለአዳምጠኝ። መለከ ገዛ ተገዛ ይላል። እዚያ ብዙ አይነት ይወጣዋን እዚህ ጋር አምልኮ ማለት ነው። አሁን ይሄ አምልኮ ማለት መስገድ ማለት ቆይ መስገድ ማለት አምልኮት ማለት ነው። ጨርስ። አሁን መስገድ ማለት አምልኮ ማለት ነው። አሁን ቆይ አንዴ ልጨርስ። እሺ እኔ እኮ አልጨረስኩም ገና ሐሳብ የምጠይቅህን ቃል በቃል መልስልኝ። ኤግዛክት ወርድ ፋላሲ አትስራ። እዚህ ጋር የአምልኮ መስዋዕት ላንቺ ሰዋል ይላል። አንተ የአምልኮ መስዋዕት ለማርያም ሰዋለህ ወይስ አትሰዋም? አምልኮ ማለት በስንት ይተረጎማል ነው መሰለህ? አሁን አንተ እዚህ ጋር ግዝ ምትከሆነ ጥያቄ እሱ አይደለም። የአምልኮ መስዋዕት ለማን ብቻ ነው የሚቀርበው ዳዊት? ይኸውልህ ወንድሜ ስም ግን የአምልኮ መስዋዕት ለማን ነው የሚቀርበው? እሺ መልስልኝ። የአምልኮ መስዋዕት ለማን ነው የሚቀርበው? ፈጣሪ ብቻ ነው። ለአንድ ፈጣሪ ሰማይና ምድር ያምልኮ በቃ ጨረስን። እዚህ ጋር ማርያም ምንድን ናት? አምላክ ናት። እንደ ኦርቶዶክስ አስተምህሮ የአምልኮ መስዋዕት ይቀርብላታል። አይደለችም። ሌላ ጥያቄ ካለ ጠይቅ። የአምልኮ መስዋዕት ይቀርብላታል። ጨረስን። እና ሌላ ጥያቄ ካለ ቀጥል። እሺ ይኸውልህ መላእክቶች ለአዳም ሲሰግዱ የነበሩት ምንድን ነበረ?
ስግደት አይገባም ካልከኝ መላእክቶች ለአዳም ስግደት አይደለም። ማስረጃ ልስጥ። ተፍሲር ኢብኑ ከቲር አለ ጧበሪ ላይ እንደተቀመጠው የምን ስግደት ነው ሲሰግዱ ነበር። የምን ስግደት ነው? የአክብሮት ወይንም ደግሞ የትእዛዝ አምላካችን አላህ ሱብሓነሁ ወተዓላ ስገዱ ሲላቸው የትእዛዝ መሆኑን እዛ ጋር ያሳያል ማለት ነው። ስለዚህ የአምልኮ ሳይሆን የትእዛዝ። አመሰግናለሁ። እኛም ይኸውልህ እኛም ማለት ነው ለማንኛውም ቅዱሳን የምንሰግደው የአምልኮ ስግደት አንሰግደም፣ የጸጋ ስግደት እንሰግዳለን። የክብር ማለት ነው። ገብቶሃል? በቃ አሁን ሌላ ቦታ እንሂድና በዚህ በሱራ 265 ላይ ምን ይላል መሰለህ? ና እንጨርስ። የአምልኮ መስዋዕት ለማርያም ታቀርባለህ ወይስ አታቀርብም? የአምልኮ መስዋዕት ማለት ይኸውልህ ታቀርባለህ አታቀርብም? አልጠየኩም ማለት ትርጉሙን አልጠየኩም። የአምልኮ መስዋዕት ለማርያም ታቀርባለህ ወይስ አታቀርብም? የአምልኮ መስዋዕት ማለት ለቅዱሳኖች ጸጋ ምስጋና እናመሰግናቸዋለን። በማን በእነሱ ላይ ፈጣሪ አድሮ ስለሚመሰገን ማለት ነው። ገብቷን አይደለ? ምንድነው የሚለው? እናንተም ቅዱሳን እንደሆናችሁ እኔም ቅዱሳን እንደሆንኩኝ እናንተም ቅዱሳን ሁኑ እንዳለው ሁሉ በእነሱ ላይ አድሮ። እኔ አልጠየኩም። እሱ ጥያቄ አይደለም። የአምልኮ መስዋዕት ለማርያም ታቀርባለህ ወይስ አታቀርብም? ወገናችን አምልኮ መስዋዕት የለም። ትርጉሙ ይሄ እየተቆራረጥ ነው። ከኔ ጋር ነው ጀማ ወይስ ከሱ ጋር ነው? እዚህ ጋር የአምልኮ መስዋዕት የሚል እያለ የለም እያለ ነው። እንግዲህ እየካደው ነው መጽሐፉ። ከኔ ነው ጀማ የሚቆራረጠው? ከሱ አይ ዳዊት እባክህና ተመለስ። እዚህ ጋር የጸጋ ወይ እንትን የሚል ነገር የለም። የአምልኮ መስዋዕት ነው። ኔትወርክን አስተካክለ ወይ ግባ ካልሆነ የምትለው አይደለም። እሺ እዚህ ጋር የሚለው እኔ እንደምለው ሳይሆን መጽሐፉን ከፍቼ ነው እያሳየሁ ያለሁት። እቺን አንብባትና እቺን ቃል ፍታለ ወገናችን። ሌላ ወገን አስገቡ በቃ። ይህ መጽሐፍ ቅዱስ አይደለም፣ አይመለከተንም። ኦርቶዶክስ ከሆንክ ይመለከታል፣ ካልሆንክ አይመለከትህ። እሺ ሌላ ክርስቲያን ካለ አስገቡ ሞዴሬተሮች። ዳዊት በጣም ኔትወርክ ይዟል። ኔትወርክን አስተካክለ ለመግባት ሞክር። በጣም ይቆራረጣል። ያንተ እኮ ነው እኛ አይደለም፣ ያንተ ነው። አስተካክለ አለው ኧረ ኔትወርክን አስተካክለ እባክህ። እሺ ወይ ተመልሼ ልግባ? አዎ እስቲ መጽሐፉን ምንድነው ስትመለስ እነግርሃለሁ። በዚህ ኔትወርክ በዛው ላጠለጥል ስትመለስ እነግርሃለሁ። ውረድና እንደገና ተመለስ።